ይህንን ታይትል ካያችሁ በእርግጠኝነት ይሄ ቪዲዮ እናንተ እንዲደርስ የታሰበ መልእክት ነው። ዛሬ ያነበብኩ ነበርና መጽሐፍ ቅዱስ ይሄኛውን ጥቅስ ስለ አንዳች አትጨነቁ ይላልና ሰው ተጨንቆ 1 ሰዓት መጨመር ይችላል ወይ ራሱ ላይ 1 ሲንዘር የሚያክል ቁመት መጨመር ይችላል ወይ የሚል ቃል አለና አውዝ ላይክ ምክንያቱም አብዛኛውን ጊዜ እንጨነቃለን ስለ ብዙ ነገር ልንሰራ ያሰብነው ነገር ልጆች ገንዘብ ብዙ ነገር ያስጨንቃል። ግን እግዚአብሔር እንድንጨነቅ አልፈጠረንም። ይህን ቃል ሳነበው ለራሴ የተሰማኝና ነገ ምን እንሆናለን ብለን እንጨነቃለን። የሰው ልጅ ባህሪ ነውና ሰማይና ምድርን የፈጠረው ይሄን ሁሉ ሲስተም የፈጠረው እግዚአብሔር ግን በአንድም ነገር አትጨነቁ ይለናል። እሱ ፈጥሮን ኤቭሪ ነገር ሮቴት የሚያደርገውን ፈጥሮ በአንዳች ነገር እንዳንጨነቅ ስፔሻሊ ስለ ነገ እንዳንጨነቅ ለምን ነገረን ብዬ አሰብኩኝ። እሱ ሁሉን አዋቂ ስለሆነ ተናገረው ነገር በትክክል ነው ማለት ነውና ነገ ማለት is not literally ነገ ማለት ሳይሆን like future ምናምን ነውና like future ላይ እንዴት ነው መሆነው? ያላገባ ሰው ለማግባት ይጨነቃል። ያገባ ሰው ደግሞ እንዴት ትዳሩ መልካም እንደሚሆንለት ይጨነቃል። ያልወለደ ልጅ ለመውለድ እንዴት ነው መሆንዳው ምናምን ብሎ ይጨነቃል። የወለደ ደግሞ በምን ላሳድግ ብሎ ይጨነቃል። ሁሉም ሞልቶታል ብላችሁ የምታስቡት ሰው እንኳን ደስታው ሙሉ ስለማይሆን ሲል ይጨነቃል። እና ለሁሉም ነገር የሰው ልጅ በህይወት እስካለ ድረስ ሙሉ ሆኖ በቃ I'm satisfied, I'm happy, I'm grateful በቃ ረክቻለሁ ብሎ የሰው ልጅ አንቀመጥም። ጌታ አትጨነቁ ያለው በእርግጠኝነት ነገ የራሱ ጭንቀት አለ። ነገ የእግዚአብሔር ነች። እግዚአብሔር ኃላፊነት ሰጥቶ ወደዚህ ምድር ያመጣን ለነገ አይደለም ወይንም ለትላንትናም አይደለም። እግዚአብሔር የሰጠን ቀን እቺ ነች፣ ዛሬ የምትባለው ቀን ነችና ኤቭሪዴይ ስትነሱ እግዚአብሔርን አመስግኑ። በዛ ቀን ምን ልታረጉ የምትችሉትን ነገሮች ዘርዝራችሁ ጽፋችሁ ማረግ ነው። the best way እግዚአብሔር የፈጠረልን ምን ይላል? ሁሉ ጊዜ በጌታ ደስ ይበላችሁ፣ ደግሜም እላለሁ ደስ ይበላችሁ ይልና ከዛ ቀጥሎ ነው ተጨንቀን ምንም እንደማናመጣ የሚጠቅሰው። ያንን ሼር ላርጋችሁ ብዬ አሰብኩኝ። እግዚአብሔር ስለ ሁሉ ነገር ያውቃል። እግዚአብሔር ህይወታችንን ጽፎ ነው ወደዚህ ምድር ያመጣን። በአጋጣሚ የመጣን ማንኛውም አይነት ሰዎች የለንም። ስለዚህ እግዚአብሔር ኤቭሪ ላይፋችሁን ያውቃል። ትክክለኛ ቦታ ላይ አይደለም ብላችሁ አታስቡ። እግዚአብሔር አይሳሳትም። እግዚአብሔር ትክክለኛ ቦታ ላይ ነው ያረጋችሁ። ትክክለኛ መሆን የሚገባችሁ ቦታ ላይ ነው ያላችሁት። ስለዚህ ነገ ምን ሆናለሁ፣ ነገ እንዴት ሆናለሁ፣ ኦር ፊውቸር እንዴት ነው ምናምን ብላችሁ አትጨነቁ። ይልቁንስ ጸልዩ። እግዚአብሔር ሆይ ይሄን ፊውቸር እፈልጋለሁ ብላችሁ በግልጽ ጠይቁ። በግልጽ ከጠየቃችሁ በኋላ ግን ያንን ነገር እንድታሳኩ የሚያስፈልጋችሁን ስቴፕ እግዚአብሔር ምራኝ ካላችሁ በኋላ ግን ምንም አንድ ስቴፕ ልትሆን ትችላለች። አንዷን ስቴፕ ካያችሁ በኋላ እሷን ስቴፕ ማድረግ መቼ ዛሬ ተብሎ በሚጠራው ቀን ፐርፌክት ስለመሆን ኦቨር ስለመዘጋጀት አትጨነቁ። በቃ የሚያሳያችሁን ማንኛውም አይነት ልረው የምትመስል ትንሽዬ የምትመስል ስቴፕ አንድ በአንድ አርጓት። ከዛ እግዚአብሔር ባሰበው ቀን የተመኛችሁት ነገር ሁሉ ይሆንላችኋል ማለት ነው። ለኔ እንደዛ ነው። ለምሳሌ ይሄንን ቪዲዮ ለመስራት እንደዚህ ውጪ የሆነ አውትዶር የሆነ ኤንቫይሮንመንት ላይ መቅረጽ ፈልግ ነበር። ግን ይሄ ኤንቫይሮንመንት እኔ የምኖርበት ኮምፓውንድ ላይ ያለ ነው። ግን ወጥቼ ለመቅረጽ በጣም እጨነቅ ነበር። ለምን እንደኛ ሰው ያየኛል ወይ ሰው ምን ይለኛል እንደዛ አይነት ነገሮች። ግን በቃ ዛሬ ወጣሁና መቅረጽ ጀመርኩኝ። አንደኛ ሰው የለም፣ ሁለተኛ ግን አንድ ሰው ነው ያገኘሁት አትክልቷን ስታስተካክል። እሷም ቢሆን ደስ ብሏት ፈገግ ብላ ሰላም ያለችኝ። ሰው ምን ልላችሁ ነው? ማንም ሰው ስለናንተ ኦቨር ኦብሰስድ ወደ ኬር የሚያደርግ የለም። ልክ እንደናንተ ማለት ነው። ሰው የፈለገው ማለት ይችላል። እናንተ ግን መታረጉ የሚገባችሁ ነገር ዛሬ በተባለችው ቀን
ይሉኝታ ሳይዛችሁ እንድታረጉ ከሁሉም በላይ ግን እግዚአብሔርን እንድትተማመኑና እግዚአብሔርን ትረስት አድርጋችሁ ፊውቸርን ብላችሁ ስታክ ከምታረጉ ወይም ፓስት ላይ ስታክ ከምታረጉ እግዚአብሔር አዲስ ነገር ሊያረግ ይችላል። እግዚአብሔር ሁሌም ቢሆን ለሰው ልጅ አዲስ እድል አለው፣ አዲስ ተስፋ አለ። ሁሌም ተስፋ አለ። እምነት፣ ፍቅር ጸንተው ይኖራሉ ይላልና ሁሌም ተስፋ አለ። ተስፋ አላችሁ። ተስፋ እንዳላችሁ አስባችሁ እግዚአብሔር ላይ በእምነት የሚያሳያችሁን ልሮ ስቴፕ ማድረግ ጀምሩ። ቀን 1 ነው ይሄንን ቪዲዮ ስለቅ ከዚህ ቪዲዮ ቀጥሎ ለተከታታይ 100 ቀናት ኮንሲስተንት ሆኜ ለቃለሁ፣ ቪዲዮ ሰራላችኋለሁ። በተከታታይ 100 ቀን ቪዲዮ ለመስራት ያሰብኩት አንደኛ ራሴን ፕሩቭ ለማድረግ ነው፣ ይሄ ነገር ኮንሲስተንት መሆን እንደምችል፣ ይሄን ቪዲዮ ሞዴል ነገር መስራት እንደምችል። ሁለተኛ ግን ኤቭሪዴይ ከእናንተ ጋር ኮኔክት ማድረግ እፈልጋለሁ። ስለዛ ሰብስክራይብ አድርጉ እና አብረን ኮኔክት እናድርግ። ስለምን ሀሳብ ታወራላችሁ የምትፈልጉት ነገር ካለ ፕሊዝ ኮሜንት ላይ ንገሩ። Thank you so much ስላያችሁ።